በዚህ ቪዲዮ በዳይሬክት ማርኬቲንግ ቪዲዮ ላይ የምትሰሩበትን መንገድ ከኔ ኤግዛምፕሉ ሲምፕሊ ያሳያችኋል። ሌትስ ጎ። ስቴፕ 1 ፕላኒንግ። በዚህ ስቴፕ ቪዲዮ እንዴት እንደምትሰሩት ነው የምታስቡት። ቲፒካሊ እኔ አሁን ቪዲዮ ስሰራ ፓስ ፎርሙላ ነው የምጠቀመው። ፓስ ማለት ፕሮብሌም አጂቴት እና ሶልቭ ማለት ነው። ፕሮብሌም የገዢያችሁን ችግር የምትገልጹበት ስቴጅ ነው። አጂቴት ደግሞ አሁን ካላስተካከሉት ምን ያህል እንደሚጎዱ እንዲሰማቸው የምታደርጉበት ፌዝ ነው። በመጨረሻ ሶልቭ ደግሞ የእናንተ ፕሮዳክት ወይም ሰርቪስ እንዴት ይህን ችግር እንደሚፈታው የምትገልጹበት ስቴጅ ነው። ስለዚህ በፕራክቲስ ስናየው ይህን ይመስላል። እንደምታዩት ካወራሁት ጋር አንድ አይነት ነው። ዌል ልዩነቱ ሁክ እና ሲቲኤ ጨምሬበታለሁ። ሁክ ማለት የቪወሩን ኦር በዚህ ኤግዛምፕል የባየሩን አቴንሽን የምትይዙበት መንገድ ነው። እዚህ ጋር ከፕሮብሌም ጋር ልዩነት የለውም እንደ ሁክ አክት ስለሚያደርግ። ከዛም ሲቲኤ ደግሞ ኮል ቱ አክሽን ነው። ቤዚክሊ ቪወሩ ከዛስ ምን ላርግ ሲል የሚመልስለት ፖርሽን ነው። ባየሮች ኮንታክት እንዲያደርጓችሁ በጣም ወሳኝ የሆነ ስቴፕ ነው። Hello, this is your local Target store. How can I help you? ሁለተኛ ስክሪፕት ራይቲንግ። እዚህ ጋር ከመጀመራችን በፊት በጣም ኮመን የሆነው ሚስቴክ ልንገራችሁ። ስክሪፕቱን ስትጽፉት በገዢያችሁ ፐርስፔክቲቭ ነው እንጂ በራሳችሁ ፐርስፔክቲቭ እንዳትጽፉት። ለምሳሌ እቃ የምትሸጡ ከሆነ ስለ እቃው ሳይሆን እቃው እንዴት እንደሚያግዛቸው ነው መናገር ያለባችሁ። ሌላ ምሳሌ ሰርቪስ ከሆነ የምትሰጡት ስኪላችሁን፣ ኤክስፒሪየንሳችሁን እና የመሳሰሉትን በቀጥታ ሳይሆን ለክላይንታችሁ እንዴት መጥቀም ትችላላችሁ የሚለውን ነው መመለስ ያለባችሁ። ፓተርኑን አያችሁት? ሁሌም ስለ ገዢ ነው እንጂ ስለ ራሳችሁ እያሰባችሁ አይደለም ስክሪፕቱን የምትጽፉት። በዚህ ተጨማሪ ለመረዳት ቀላል አድርጉት። ከዛም አኮርዲንግ ቱ ፕላን ጻፉት። የኔን እንዴት እንደጻፍኩት ላሳያችሁ። የመጀመሪያው ሁኩን እንደምታዩት እንደዚህ ነው ያደረኳት። ለምንድነው እንደዚህ ያደረኳት? ጀስት ጀነራሊ አሁን ሴል እያደረግን ዲዮድራንት ስለሆነ ዲዮድራንት የሚፈልጉ ሰዎች ምንድነው ችግራቸው የሚለውን አይዲያ ይዤ ነው የተነሳው። ከዛ ላይ አጂቴት ሲባል ጀስት ሞር እንዲሰማቸው ነው ያደረኩት። it's not that big a deal obviously ዲዮድራንት ነው፣ ግን ጀስት ላይክ ኤግዛጀሬት ማድረግ አለብን እንዲሰማቸው ትሩሊ። ከዛ ሶልቭ ላይ ኦብቪየስሊ ዲዮድራንቱን ጠቅሷለን። ከዛ ምን ያህል ቫራይቲ እንዳለን ኦር ጀስት ጀነራሊ የዛን ዲዮድራንት ጥቅሞቹን እንዘረዝራለን። ከዛም ኮል ቱ አክሽን ላይ ኦሪጂናሉን ለማግኘት እኛ ጋር ደውሉን አሉት። በዛው ሁለት ነገር እያደረኩ ነው። እዚህ ጋር ኦሪጂናል መሆኑን እየገለጽኩ ነው፣ ፕላስ ደግሞ ይሄንን የሚፈልግ ሰው ካለ ጌትዌይ እየሰጠዋቸው ነው። ስለዚህ ጀነራሊ በፓስ ፎርሙላ ሲሰራ ይሄን ይመስላል። ሶስተኛ ሪኮርዲንግ። ሪኮርድ ስታደርጉ አንደኛ ማየት ያለባችሁ ነገር ላይቲንግ ነው። ፎር ኤግዛምፕል የኔ ቪዲዮ ያለ ላይቲንግ ይሄን ይመስላል። በጣም ቦሪንግ አይመስልም? ለፕሮዳክታችሁም ዘሴም ነው። ጉድ ላይቲንግ ከሌለው በጣም ያስጠላል። በዛ ላይ ደግሞ ጥሩ ላይቲንግ ከሌለው ቪዲዮአችሁ ኳሊቲ አይኖረው። ስለዚህ ፕሮዳክታችሁን አድቨርታይዝ ስታደርጉ ፊታችሁን ማሳየት ካልፈለጋችሁ እንደዚህ አይነት ቪዲዮ እንድትሰሩ ነው ሪኮመንድ ማድረጋችሁ። ጀስት አሁን እንደምታዩት አይነት ቪዲዮ ትቀርጹና ከዛም ቮይስ ኦቨሩን በኋላ መጨመር ትችላላችሁ። ቮይስ ስለ ቮይስ ማውራት አለብን። ቮይስ ሪከርድ ለማድረግ በስልካችሁ ማድረግ ትችላላችሁ። ጀስት ክፍሉ ጸጥ ማለቱን አረጋግጡ። በዛ ላይ ደግሞ ዳይሬክትሊ ማይኩ ላይ ልክ እንደዚህ እንዳታወሩ። እንደዛ ስታደርጉት ብዙ ትንፋሽ ይገባና እንደዚህ አይነት ሳውንድ ይወጣዋል። ስታወሩት ዝቅ አድርጉትና ከዚህ አካባቢ አንግል ሪኮርድ አድርጉ። በዚህ መንገድ ቆንጆ የሆነ ቮይስ ማግኘት ትችላላችሁ። ሞር ፕሮፌሽናል ማድረግ ከፈለጋችሁ ግን ማይክ እንድትገዙ ሪኮመንድ አደርጋችኋለሁ። እኔ የምጠቀመው ቦያ ማይክሮፎን ነው። ኢንኬዝ የድምፅ ልዩነቱን ማወቅ ከፈለጋችሁ ቴስቲንግ 1 2 3 ቴስቲንግ 1 2 3 ቴስቲንግ 1 2 3 ቴስቲንግ 1 2 3 ልዩነቱን አያችሁት? ኦልራይት ስቴፕ 4 ኤዲቲንግ። መጀመሪያ እኔ ሁሌም ስጀምር ማድረገው ቮይሱን አስገባዋለሁ። ቮይሱን እንደተመቸኝ ያህል ኤዲት ካረኩት በኋላ ወደ ሚውዚኩ ገባል። ሚውዚኩን ከዚህ ፒክሳቢ የሚባል ዌብሳይት ማየት ትችላላችሁ። የተለያየ አይነት ሌላ ዌብሳይቶችም አሉ። ኮፒራይት ፍሪ መሆኑን ግን አረጋግጡ። ቮይሱን ካስተካከልኩ በኋላ ወደ ሚውዚኩ ስገባ ሚውዚኩን ድምፁን ቀንሼ ቮይሴን ኦቨር ፓወር እንዳያረገው፣ ከዛም ኢኪዩን ካርቭ አረገዋለሁ። እቺ አሁን ሜንሽን ያደረኩት ፓርት ኔሰሰሪ አይደለችም፣ ግን ቮይሱ ቤተር እንዲሆን ያደርገዋል። ከዛም ክሊፖችን ከታለሁ። ክሊፖችን እንደተመቸኝ አኒሜሽን ሰራላቸዋለሁ። ከዛም እሱን ፕሮፐርሊ ኤዲት ካረኩ በኋላ መጨረሻ ላይ የኤአይ ቪዲዮ እንዲኖረው ስለፈለኩ እንደዚህ አዘጋጀዋለሁ። ከዛም አሁን ሊቭ ያደረኩትን ፓርት በቪኦ3 ጀነሬት ያደረኩትን ቪዲዮ ከትበታለሁ። ስሙዝ አኒሜሽን እንዲኖረው አረጋለሁ። ከዛም ከለር ኮሬክሽን እና ከለር ግሬዲየንት ሰራለታለሁ። በመጨረሻ ሳውንድ ኢፌክቶችን ከትላታለሁ። አፍተር ዛት ኤክስፖርት አርግቼ ኢትስ ሬዲ። ምን እንደሚመስል አብረን እንየው። ጠዋት ፍሬሽ ሆናችሁ ወጣችሁ በከሰዓት ላመጥፎ ሽታ እየወጣባችሁ ተቸግራችኋል። በጣም አስቸጋሪ ነው። ይህን መከራ በምን መቅረፍ ይቻላል? ኦልድ ስፓይስ ዲዮድራንት አንዴ ስትቀቡት ለ24 ሰዓት መጥፎ ጠረንን ይከላከልላችኋል። በሁለት አይነት ቫራይቲ እኛ ጋር ታገኛላችሁ። ኦሪጂናሉን ለማግኘት በዚህ ስልክ ቁጥር ይደውሉ። ናይስ ቪዲዮ ይህን ይመስላል። ኮሜንት ካላችሁ አሳውቁኝ። አንቲል ኔክስት ታይም